ተስተናገድ ወይ ምን ልታዘዝ? የሚበላ ምን አለ? የጾምም የፍስክም አለ። ለልብ የሚስማማ ከሆነ ችግር የለም። እንደዚህ የሚባል ነገር አለ እንዴ? አረ የጾምና የፍስክ ብቻ ነው ያለው። እሺ የጾም እሺ ታናሺ ወይ ተለቂ አንዷ ምግብ ላይ ማለት ነው ለልብ የሚስማማት ላይ እኔ ዶክተር መሰልኳት እንዴ? አይ ወንድሜ እልም ያልክ ፈራ እኮ ነህ። ምን አረኩ? ቆይ መጣ። ይቅርታ የጾም ምግብ አልቋል። ለልብሽ የሚስማማ ነገር ግን አይጠፋም። አለ መሰለው ማሳይ ልክ ነሽ። ማገዶ ይፈጃል ግን የትም ያልተነዳ 0-0 ነው። እነሱ ተበሰለ ራ ምግቡ እኮ ሳይበስል አይወጣም። አቮካዶ ዝም በል። ይሄማ ለሆድም ለልብም ድርቅ ነው። እንደው ምን ይሻላል? ምግቡ ላይ ተራቀቃችሁበት። እኔማ አንተ እስክትበስል ማርጀቴ ነው። ስላንተ እኮ ነው ያወራል። ጥሬ ነው ብላኝ ነው ሄደችው። ሴትን መረዳት አልቻለ ብቻ ለማልገባችሁ ያምሻል እንዴ? ሱሪ እኮ በጣም ሰፊ ነው። እዩ ይጠባል። እመነኝ፣ አሁን ይጠባል። ልመንሽ? እመነኝ። እኔ ወሽቻለሁ። በቃሽ። እመነኝ። ደግሞ በደንብ ብላ። ምን እያለሽ ነው? ዝም ብሎ ነው እባክህ። ሱሪው ግን የኔን ይመስላል። የሚሄድበት አለ። አበድሪኝ ብሎኝ እኮ ነው። እና አበደርሽው? እና ይሄን ሱሪ ለብሰው ታውቃለህ? ምን አለ ደግ ብትሆን። የማታረገው ልብስ ነው። ቢበደር ምን ችግር አለ? እሺ ይሁን በቃሽ። እሺ በቃ እስኪ ዛሬ ወጣ ብለን ልጋብዝክ። እሺ አውልቄ ልምጣ። ወይኔ ጉዴ ፈላ። ምንድነው የምትጃጃዩ? ልቀቂኝ። ምንድነው የምትለጣጠፊ? ድሮን ፍቅር አይገባህም። ኧረ እባክሽ። ተሳካለታ ከቀኑ ሲደርሱ ይሙላልኝ በማለት ከርም ያለው ስመኝ በድር ለመመለስ ስላለው ቀንስተኝ ወዳጄ እንደምነሽ አለኝታዬ እንደነሽ የኔ ቆንጆ እንደነሽ ክፈል ከታንተች ነው ከፍለው እንጂ ክፈል። ኪስ ውስጥ አለ ፈልግ። ወይኔ ኪስ ውስጥ የለም። ዞር በይልኝ። ክፈል አልኩህ እንዴ? ኪስ ውስጥ ብር አለ። ክፈል። የክፉ ቀን ጓዴ ብልሽ ወዳለው ድሮን ፍቅር አይገባም። አመሰግናለሁ። አንቺ እኮ እህት እኮ ነሽ። አኮርናሽ። እንካ። ምንድነው? መጣው። እሺ አንብበው። ታላቂ የተመጣጠነ ምግብ ያስፈልጋል ብዬ የማትለብሰውን ሱሪ ሽጬ ነው ያበላው። ወይኔ በላቸው። ምን መሰልኩ ኮማንዶ እጅግ ተመጣጣጫው። ወይኔ በላቸው። ምንድነው ተገትረ የምትሰራው? አነሳሳ እንጂ ቃውን ያኛውን ልትዋኝበት ነው። ደሞ ዛሬ አርፍደ ነው አይደል የመጣኸው? ኧረ አላረፈድኩም። ኧረ አላረፈደም። በጠዋት ነው የመጣው። ዝበላተ ማን ጠየቀ? አርፍደ ነው የመጣኸው። ደሞዝ ላይ እንገናኛለን። አንቺ የአባትሽ ቤት መሰለሽ እንደ እየዘለልሽ የምትገቢው? ቀጥ ሂጂ እንጂ። እሷ እንድትናገሪያት አልፈልግም። እሺ የቀረው ሊቀር ይችላል። አምጪ ብሬን አምጪ። እንዴት ነሽ? አላልሽ። ወንድሜ ግን ስራ ላይ እንዴት ነው? ጎበዝ ነው። ግን ያው ሰራተኞች ትንሽ ሲናገሯቸው ጥጋባቸው መከራ ነው። ትታው ነው የሚሄዱት። የኔ ወንድም ግን እንደዚህ አይደለም። እርግጠኛ ነኝ። ባይሆን እኔን ከተናገርሽበት ጥሎሽ ሊሄድ ይችላል። አይ መስሎሽ ነው። ጥጋበኛ ናቸው በጣም። እናሲዝ
መጣውሽ ተንከሲስ ሂጂ ጥሪው አሁን ሂጂ ጥሪው ትናገርሻለች እንዴ? አይዞህ በቃ እንዲህ እኮ ነው ስራ ስትሰራ። በቃ አንተ ይሰማሽ ብዙ አሁን በቃ ብር ይስጥኝ። የምን ብር? ጠንካራው ጎበዝ ሰራተኛ እኮ ችግርክ በእኔ ከምትጠብቅ ትተህ ነው የምትሄደው። ስራ ሌላ፣ እህትና ወንድምነት ሌላ። አረ እና እኔ አንቺን ተናገሩሽ ብዬ ጭራሽ ትቼ ምናምን ልወጣ እናሲዝ በፈለግሽው። እሺ ታመጣታለህ፣ ጠብቅ። አሲዘን ነበር ቅድም። ለማንኛውም ተመለስ ብላለች። እሺ ለምን? አይ ከሷ ጋር ማሲዘን ነበር። ምንድን ያልሽው? ሰራችልኝ የራሴ ጥፋት ነው። አልሄድም ስሞታ ማን ተዳፈራ ላይ ካፍላልክ ተዋት። ዛሬ አንድ ነገር ልነግርህ ነው የመጣሁት። መለየት አለብን። ለምን? እኔ ከዚህ በላይ ካንተ ጋር መቀጠል አልችልም። ተነጋገርን አይደል እንዴ? አንተ ምንም የመለወጥ ሀሳብ የለህም እኮ። የማዘርን ገንዘብ እኮ ነው የምጠብቀው። በቃ የማዘር ገንዘብ እጄ ላይ ሲገባ አለቀ፣ ወደ ስራ እንገባለን። እስከ መቼ ነው ማዘርን የምጠብቃት? ለምን ያህል ጊዜ ጠበቅካት? እስኪ ንገረኝ። አንድ አመት ምን አላት? እና አንድ አመቱን ብትሰራበት ኖሮ እኮ እስካሁን የራስህ ነገር ይኖርህ ነበር። እሺ በእናትሽ ተቀጥሬ ምናምን ከዛ የሆነ አለቃ የሆነ ነገር እያለኝ ምናምን የሰው ፊት እያየሁ ምን አለ ስራ እንዴ? በቃ አንድ አመት እኮ ነው የታገስኩት። አንድ አመት እኮ ከዚህ በኋላ ደግሞ ትልክልኛል። አየህ አይደል? ይሄ ነው ድክመት። ይሄ እኮ ነው እንዳትለወጥ የሚያደርግ። እኔ በቃኝ፣ ከዚህ በላይ መታገሳችሁ። እሺ ለምን ደራ ዲያር አንተ መቼና ረይን ነጠላ ጫማ እንኳን ቀይረው እግር እኮ ባንዲራ መሰለ። ኧረ በስመ አብ ነጠላ ጫማ ስለምወድ። ኧረ እባክህ ችግር ነው ያስወደደ። ዝም በል እባክህ። አንተ እኮ አልግጥ ነህ። ገደሉኝ እንጂ መጣሻ ዛሬ ደግሞ ያበደ ጫማውን ያረግሽው አቅም አለሽ ማለት ነው። አቅም አለ ብያለሁ። አሁን ነገር ይደረጋል ማለት ነው። እቴ ብቻ እና ለምን ከፍላችሁኝ ነው ያልሰራላችሁ? እንደውም ከፍሽ ጓደኛ አይደለሽ እንጂ በነፃ ስሪልኝ እንጂ። አንቺ ደግሞ ብሩ ስለሚያስፈልገኝ ነው። በቃ ክፈሉኝና ልስራላችሁ። ችግር የለም እባክሽ። ይመስላልሽ ብሩ በጣም የሚያስፈልግሽ ከሆነ የኔን ስሪልኝና እኔ ልሰጥሻለሁ። የኔ ልሰራልኝ አይደል? እኮ የኔን ትሰራልኛለች። የኔንም ልሰራል። አትጨቃጨቁ። በቃ የሁለታችሁንም እሰራለሁ። ሌላ የሚፈልግ ሰው አታውቅም? ረነፍ ናቸው፣ ብዙ ናቸው። በቃ እሰራላችኋለሁ። የሁሉንም ተቀብልልኝ ነሽ። ሄሎ፣ ምን ሆነክ ነው? እሺ በቃ መጣሁ። እሺ ችግር አለ? መሄድ አለብኝ። እሺ ከሳምንት በፊት እኮ ነው ቀጠሯችን የተያዘው። ፈለገኛ ታላቂ ከፈለገኝ ደግሞ በፈለገው ሰዓት መገኘት አለብኝ። በቃ እሺ፣ ሌላ ቀን እንገናኛለን። ስወድላት ፍቅርሽ እንዳሻለው ስወድላት ያለ አያት ለኔ ሲሆን ነው መጫን። አንቺ ደግሞ ነይ ነው የፈለከው? በቃ ትወስደዋለህ። በቃ ነቺት አሁንም ታቃጥላለች። አትታዘዝም። አሁንም አንተ በጣም ነው የምትታዘዘኝ እንዴ? እኔ እህቴን በጣም ነው የምወዳት፣ በጣም ነው የምትታዘዘኝ። እስኪ ቶ ለኔ ለጓደኛ ነው የምትሸውድ? ከፈለክ እናሲዝ። በስንት አዚዛለህ? ስንት አለ? በ150 150 ጥራት እስኪ። ሄሎ ወዬ፣ በእናትሽ በጣም ነው ያስፈለግሽኝ። ተሙሱ ጋር ቶሎ ነይ፣ ቶሎ በይ። እሺ እኔት፣ እሺ 5 ደቂቃ። ለዚህ ነው የጠራኸኝ? አዎ ምን ነው?
ከሳምንት ቀጠሮ ያስቀረተ ለዚህ ነው የጠራኝ? አዎ እስኪ ደፋ አካፊኝሽ በእውነት